በዳንኩ ጊዜ ኢየሱስ ክርስቶስ በእኔ ቦታ በቆመ ጊዜ የኔን እርግማን ይዞ መስቀል ላይ ስጋው ሲወጋ የኔ እርግማን ያኔ ስለ ጌታ ክብር ስጡ በእናታችሁ። ያኔ ሲሰቀል ደሙ ሲፈስ አጥንቱ ሲሰቀል ስጋው ሲወጋ ያኔ now I am free. Hallelujah. Now I am free. አሁን ነፃ ነኝ። መብታቸው ነው። እሱ ጥሪያቸው ነው። ከአባታቸው የወሰኑት ቢዝነስ ነው። እሱ ኢየሱስ በሰማይ ሆኖ ይስቃል። ለምን ካልከኝ የጌታዬን የኢየሱስ ክርስቶስን ደም እሱን አልፎ ሊወጋኝ የሚችል ቀስት የለም። ጌታ ምስክሬ ነው። የለም ይደከምብሃል፣ ይሟረትብሃል፣ አንተም ትለመልማለህ። ይደከምብሃል፣ ይሟረትብሃል፣ አንተም በደሙ ሰው ትሆናለህ። ጀላቦራ ባባባባሴና ማሃዳባስ ኢየሱስ ጌታ፣ ኢየሱስ ጌታ፣ ኢየሱስ ጌታ። ልጁ ኢየሱስ መጽሐፍ እንደሚል የዲያብሎስን ስራ ሊያፈርስ ተገለጠው። የዲያብሎስን ስራ ሊያፈርስ ተገለጠው። ይገርማል። ዲያብሎስ ባንቺ ላይ 23 ሰዓት ከ57 ደቂቃ ድረስ ይሰራል። ልክ መጨረሻው ደቂቃ ላይ መጥቶ ኢየሱስ ፍርስ ሰርቼ ጨረስኩ። አሁን 23 ሰዓት ሊሆን ነው። 24ኛው ላይ አፈርሳት ኢየሱስ ክርስቶስ በ24ኛው ደቂቃ ላይ በመጨረሻው ደቂቃ ላይ አሜን። እምነትን ተካፈለን። ቀጥሎስ ምን ተካፈለን? የክርስቶስን ባህሪ ተካፈለን። ባህሪያቶቹን እንደው እናንተ 3 እስከ 10 ድረስ ያለውን ተመልከቱ። ብቻ ባነበው ደስ ይለኛል። ተመልከቱ እናንተ ቁጥር 5 ላይ ያለው ቁጥር 5 ላይ ባህሪያቶቹን ያሳያል። ባህሪያቶቹ እንደዚህ ይላል። ስለዚህ ምክንያት ትጋትን ሁሉ እያሳያችሁ አይደል መጽሐፍ? ስለዚህ ምክንያት ትጋታችሁን ሁሉ እያሳያችሁ በእምነታችሁ ምን እምነት የመጀመሪያው የክርስትናችን ቁልፍ ነው። ስለዚህ ሁሉ ነገር የሚጨመረው በእምነት ላይ እንጂ ሁሉ ነገር ከእምነት ውጪ ዋጋ የለውም። ስለዚህ በእምነታችሁ በጎነትን ጨምሩ፣ በበጎነት ላይ እውቀትን፣ በእውቀትም ላይ ራስ መግዛትን፣ ራስን በመግዛት ላይ መጽናትን፣ በመጽናትም ላይ እግዚአብሔርን መምሰል፣ እግዚአብሔርን በመምሰል ላይ የወንድማማች መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። አቤት ጌታ ሆይ፣ አቤት ጌታ ክብር ይሁን። እምነት ያላችሁ እምነት ካላችሁ ሁሉ ነገር ይጨመርላችሁ። ሁሉ ነገር መጀመሪያ እምነትን ተካፍላችኋልና ባህርን መካፈል ቀላል ነው። ቀላል በእምነት ላይ ስለሚጨመር እነዚያ ሁሉ ባህሪያቶቻችሁን ገልጡና የጌታን ባህሪ በእናንተ ባህሪ ላይ አስቀምጡ። በጣም የሚገርመው ነገር የክርስቶስን ባህሪ የተካፈሉ አማኞች ቶሎ ጻፉ። የክርስቶስን ባህሪ የተካፈሉ አማኞች አንደኛ ዕለት ክርስቶስን ወደ ማወቅ ያድጋሉ። ዕለት የክርስቶስን ባህሪ የተካፈሉ አማኞች ዕለት ክርስቶስን ወደ ማወቅ ያድጋሉ። ኤፌሶን 4:13 እና 13 እስከ 15 ላይ ነገር ግን
እውነትን በፍቅር የያዘን በነገር ሁሉ ወደ እርሱ ራስ ወደሚሆነው ወደ ክርስቶስ እንደግ። እንደግ ኮንስታንት ነው። እንደግ ዕለት በዕለት በነገር ሁሉ ራስ ወደ ሆነው የቤተ ክርስቲያን ራስ ወደ ሆነው የሕይወቴ ራስ ወደሚሆነው የእምነቴ ራስ ወደሚሆነው የኔ ሊቀ ካህን ወደሚሆነው ዕለት ዕለት ወደ ኢየሱስ እንደግ። አንድ ነገር ስሙ። እምነት አለኝ ካልክ እምነት ሁሌ ወደ ኢየሱስ ያሳድጋል። አሜን። ዕለት ዕለት። ሁለተኛ የክርስቶስን ባህሪ የተካፈሉ አማኞች በመንፈሳዊ ሕይወትና በባህሪ ለውጥ ይጨምራል፣ ያድጋል። ይጨምራል፣ ያድጋል። እዚህ ጋር ጨምሩ በጎነትን፣ ራስ መግዛትን፣ የዋህነትን፣ ትህትና ጨምሩ አለ የሚለው እና አንድ የክርስቶስን ባህሪ የተካፈለ አማኝ ዕለት ዕለት ወደ ክርስቶስ ማደጉ አንደኛ ጉዳይ ነው። ሁለተኛ በመንፈሳዊ ሕይወቱ እየጨመረ ይቀጥላል። እየጨመረ አማኞች ስሙ። ይህን ቃል ለአንድ ሰባኪ ወይም ለአንድ ሐዋርያ ምናምን አይደለም ማወራው፣ ለአማኝ ነው ማወራው። አማኞች እናንተ ጋር የሚያድግ ጸጋ ተሰጥቷል። የሚጨምር ጸጋ ተሰጥቷል። ዛሬ አልቅሳችሁ ነገ እንድትስቁ